ሰላም ጤና ይስጥልኝ የዩናይትድ ሜዳ ቤተሰቦች፣ ሰኔ አልፎ ሐምሌ ሲጠባ በኦልድ ትራፎርድ ቤት ትልልቅና አስገራሚ ለውጦች እየታዩ ነው። የዓለም ዋንጫ ድባብ እንዳለው ነው። በማንቸስተር ዩናይትድ ቤት የተጫዋቾች ውል ማብቃቱንም ተከትሎ ትልልቅ እልባት ያገኙ ጉዳዮችም አሉ። ዛሬ በዩናይትድ ሜዳ የካስሜሮና የሳንቾ ይፋዊ ስንብት፣ የማኑኤል ኡጋርቴን አስደንጋጭ የጉዳት ዜናና የማይክ ካሪክ አዲስ የዲሲፕሊን ህግጋትን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችሁ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው መረጃችን ስንሄድ ሰኔ 30 ማለትም በነጮች ጁን 30 የኮንትራት ማብቂያ ቀን ማለፉን ተከትሎ የማንቸስተር ዩናይትድ ታላላቅ ኮከቦች ክለቡን በይፋ መልቀቃቸው ተረጋግጧል። ውላቸው ያበቃ ካስሜሮ፣ ጄደን ሳንቾ እና ታይሬል ማላሲያ በነፃ ስንብት ክለቡን የለቀቁ ሲሆን ከነሱም በተጨማሪ ወጣቶቹ ሶኒ አልጆፍሪ፣ ዶርሞንት ሚና ማላቺ ሻርፕም አብረው ተሰናብተዋል። የእነዚህ ተጫዋቾች መልቀቅ የክለቡን የደሞዝ ስሌት በከፍተኛ ሁኔታ የቀነሰ ሲሆን አዳዲስ ተጫዋቾችን ለማስፈረም ትልቅ የፋይናንስ እድልም ይፈጥራል ተብሏል። በሌላ አስደንጋጭ ዜና በዓለም ዋንጫው ላይ ከኡራጋይ ብሔራዊ ቡድን ጋር የነበረው አማካዩ ማኑኤል ኡጋርቴ በጨዋታ ላይ በደረሰበት የጉልበት ጉዳት በቃሬዛ ለመውጣት ተገዷል። ጉዳቱ ከባድ ሊሆን እንደሚችልና ለበርካታ ወራት ከሜዳ ሊያርቀው እንደሚችል እየተነገረ ይገኛል። በዚህም የኡጋርቴ ጉዳት ምክንያት ዩናይትድ በአማካይ ክፍል ላይ አስቸኳይ ተጫዋቾችን ለመተካት እየተንቀሳቀሰ ነው። ክለቡ ከአትላንታ ጋር ለኤንደርሰን ዝውውር ስምምነት ላይ የደረሰ ቢሆንም ከማቴዎስ ፈርናንዴዝ ዝውውር ውጪ መሆኑን ተከትሎ አሁን ፊቱን ወደ ፈረንሳዩ ኮከብ የሪያል ማድሪዱም ኮከብ ወደ ሆነው አውሬሊዮ ቹዋሜኒ እና ወደ በርንማውዙ አሌክስ ስኮት እያዞረ ይገኛል። ወደ ስታዲየም ግንባታ ስንዞር ዩናይትድ አዲሱ የውድድር ዘመን ከመጀመሩ በፊት በኦልድ ትራፎርድ ስታዲየም የቴክኒክ ክፍል ወይም የእረፍት ወንበር የማስፋፊያ ግንባታ ስራ በይፋ ይጀምራል። ይህ ግንባታ ለተጫዋቾችና ለአሰልጣኞች ምቹ ሁኔታን ለመፍጠር የታለመ የስታዲየም ዝግጅት አካል መሆኑን ክለቡ ሮብ ዕለት አረጋግጧል። በመጨረሻም ኮንትራቱን ያራዘመው ዋና አሰልጣኝ ማይክ ካሪክ የቅድመ ውድድር ዘመን ዝግጅቱን ሐምሌ 2 በካሪንግተን ማሰልጠኛ ይጀምራል። ካሪክ በክለቡ ውስጥ የነበሩ አንዳንድ ጥብቅ ሕግጋትን አንስቷል። ከጨዋታ ማግስት የሚደረጉ አስገዳጅ ልምምዶችን መሰረዙና የመልበሻ ክፍሉ ገደቦችን ማላላቱ ተጫዋቾቹ ካለፈው አድካሚ ውድድር ዘመን እንዲያገግሙ ለመርዳት የታለመ አዲስ የባህል ለውጥ ነውም ተብሏል። ዩናይትድ የመጀመሪያ የወዳጅነት ጨዋታውን ሐምሌ 11 በፊንላንድ ሄሊስንኪተን ከዌልስ ክለቡ ሪክሲያም ጋር የሚያደርግ ይሆናል። የተከበራችሁ የዩናይትድ ሜዳ ቤተሰቦች የዛሬው ትኩስ መረጃችን ይህንን ይመስል ነበር። ካስሜሮ እና ሳንቾ መልቀቃቸው ለክለቡ መልካም ነው ወይስ ክፍተት ይፈጥራል? በኡጋርቴ ጉዳትስ ክለባችን ማንን ቢያስፈርም ይሻላል? አሰልጣኝ ማይክ ካሪክ በክለቡ ላይ ስኬት ያመጣል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎች የዩናይትድ ደጋፊዎች ሼር ማድረጋችሁን እንዳትረሱ። በቀጣይ አዳዲስ መረጃዎች እስከምንገናኝ ዩናይትድ ሜዳ ነበርን። ቸው ቸው።